ሰላም ጤና ይስጥልኝ ውድና የተከበራችሁ የማስተር ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ ሁሉ ሰላም ይድረሳችሁ። ስለምናቀርበው መረጃ አጠር አድርገን እናወራለን። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። የእናንተ ላይክ ትምህርቱ ለብዙ ሰዎች እንዲደርስ ያደርጋል። ለቻናሌ አዲስ የሆናችሁ የህብረተሰብ ጤና ስፔሻሊስት ዶክተር ሌኒ ይባላለሁኝ። ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህም የሚጠቅመው አዳዲስ መረጃዎች ቶሎ ወደ እናንተ እንዲደርሱ ይረዳል። ዛሬ የምንማማረው በሀገራችን እንዲሁም በዓለም አቀፍ ደረጃ እየተስፋፋ ያለው ስለ ስትሮክ በሽታ ይሆናል ማለት ነው። ስትሮክ ማለት ምን ማለት ነው የሚለውን እናያለን። መንስኤውስ ምንድን ነው የሚለውን እናያለን። ምልክቶቹስ፣ እንዲሁም ደግሞ ማድረግ ያለብን ቅድመ ጥንቃቄ ምንድን ነው፣ ህክምናውስ ምን ይመስላል የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ስትሮክ ማለት የአንጎል ውስጥ የደም ዝውውር መቋረጥ ማለት ነው። አሁን ባለንበት ዓለም አቀፋዊ ጥናት እንደሚያሳየው የስትሮክ በሽታ ቁጥሩ እየጨመረና በየሆስፒታሉ ተኝተው የሚታከሙ ሰዎች ቁጥር እየጨመረ እንደሆነ ነው በግልጽ የሚያሳየው። ስትሮክ አዋቂዎችም ላይ ህጻናቶችም ላይ የመከሰት እድል አለው። አዋቂዎች ላይ በ25 ዓመት ጀምሮ የሚከሰት የህመም አይነት ነው ማለት ነው። ስትሮክ ከላይ እንደገለጽ ነው የአንጎል ውስጥ የደም ዝውውር መቋረጥ ነው ብለናል። እንግዲህ ይህ የደም ዝውውር መቋረጥ በምን ሊከሰት ይችላል? ምንድነው ምክንያቱ ብለን በምናይበት ሰዓት በሁለት ምክንያት ሊቋረጥ ይችላል ማለት ነው። አንደኛው ኢስኬሚክ ስትሮክ የምንለው ይሆናል ማለት ነው። ሁለተኛው ደግሞ ሄሞሮጂክ ስትሮክ በመባል ይታወቃል ማለት ነው። እንግዲህ ምንድናቸው እነዚህ ኢስኬሚክ ስትሮክ ኤንድ ሄሞሮጂክ ስትሮክ የምንላቸው ምንድናቸው የሚለውን ነገር በደንብ የምናይ ይሆናል ማለት ነው። ስትሮክ ኢስኬሚክ ስትሮክ የምንለው ደም መላሽ ወይም ደግሞ ደም ቅዳ የምንላቸው አንጎል ውስጥ የሚገኙ የደም ቧንቧዎች አሉ። እንግዲህ አንዱ ደም ቅዳ የምንለው የደም ቧንቧ ሲዘጋ ማለት ነው። እንግዲህ ኢስኬሚክ ስትሮክን የሚያመጣው እሱ ይሆናል። ይህም የሚዘጋበት ምክንያት በአትሮስኮሎሮሲስ ወይም ደግሞ በኮሌስትሮል መጨመር ምክንያት ሊሆን ይችላል ማለት ነው። ምክንያቱም እነኚህ ሁለት ነገሮች በሚጨምሩ ሰዓት የደም ቧንቧ በጣም በሚጠብበት ጊዜ ደማችን እንደ ልብ የመተላለፍ አቅሙ እየቀነሰ ይመጣል ማለት ነው እና የደም ቧንቧ ግድግዳ ይወፍራል። በዚህ ምክንያት እንደ ልብ መተላለፍ አይኖርም። ስለዚህ የመዘጋት እድል ይኖረዋል ማለት ነው። ሌላኛው ከሌላ ቦታ የመጣ የደም መጓጎል ወይም ደግሞ የጓጎለ ደም ሊሆን ይችላል ማለት ነው። በተለይ ደግሞ ከልብ በሽታ ጋር የተያያዘ ሊሆን ይችላል። እንዲሁም ደግሞ የትናንሽ ደም ስር መዘጋት ሊሆን ይችላል። በኮሌስትሮል ምክንያት ሊሆን ይችላል ማለት ነው። እንዲሁም ደግሞ በዘር ወይም ደግሞ በቤተሰብ አማካኝነት ኢስኬሚክ ስትሮክ ሊመጣ ይችላል ማለት ነው። እንዲሁም ደግሞ የደም ስር መቆጣት ሊመጣ ይችላል ማለት ነው እና ሌላው እንግዲህ የደም ግፊት ከመጠን በላይ የሚጨምር ከሆነ ስትሮክን ያመጣል ማለት ነው። መቆጣጠር ካልቻል ካለው ሬንጅ በላይ የሚሆን ከሆነ ማለት ነው። ስለዚህ ሄሞሮጂክ ስትሮክ የምንለው ደግሞ ሌላኛው ሁለተኛው በአንጎል ውስጥ ደም መፍሰስ ማለት ነው። እንግዲህ ሄሞሮጂክ ስትሮክ ስንል ከስሙ እንደምንረዳው መፍሰስ ማለት ነው። እንግዲህ ሌሎችም ምክንያቶች ሊኖሩ ይችላሉ ለአንጎል ውስጥ ደም መፍሰስ። ለምሳሌ እንደ ሄፓታይተስ ሊሆን ይችላል፣ ኒሞኒያ ሊሆን ይችላል፣ ዩሪናሪ ትራክት ኢንፌክሽን ሊሆን ይችላል። እንደነዚህ አይነት የደም መጓጎል ሂደቶችን ሊያመጡ ይችላሉ ማለት ነው። እንዲሁ ደግሞ የአንጀት መቆጣት፣ እነዚህን ሁሉ የደም ቧንቧ መቆጣትን ሊያመጡ ይችላሉ ማለት ነው። እንዲሁም በአንጎል ውስጥ ደም የመፍሰስ እድል ሊያመጡ ይችላሉ። እንግዲህ በእኛ ሀገር ኢስኬሚክ ስትሮክ 62%፣ ሄሞሮጂክ ስትሮክ ደግሞ 25% ያህል የመከሰት እድል እንዳለው ጥናቶች ያሳያሉ። እናም ኢስኬሚክ ስትሮክ በብዛት የሚታየው የስትሮክ መንስኤ ነው ማለት ይቻላል። እንግዲህ ሌላው ሄሞሮጂክ ስትሮክን ሊያመጡ የሚችሉት ነገሮች ምንድን ናቸው ብለን በምናይበት ሰዓት አንደኛ የደም ግፊት ከመጠን በላይ መጨመር ሊሆን ይችላል። መድኃኒቶችን ማቋረጥ ወይም ደግሞ
ክትትል የሌላቸው ሰዎች በሽታው ኖሮባቸው ግን ምንም አይነት ክትትል የሌባቸው ሰዎች በዚህ በሽታ ሊጠቁ ይችላሉ ማለት ነው። እንዲሁም ቅድም እንደጠቀስኩላችሁ በዘር ወይም ደግሞ በቤተሰብ ሊመጣ ይችላል ማለት ነው። እንዲሁም ደግሞ ጫት ወይም ሌሎች አደንዛዥ እጾችን በመጠቀም እንደነዚህ አይነት ነገሮች ሊከሰቱ ይችላሉ ማለት ነው። እንግዲህ እነዚህን ሁለት የመተላለፊያ ወይም ደግሞ መንስኤዎችን ካየን ሄሞሮጂክ ስትሮክ ኤንድ ኢስኬሚክ ስትሮክ የሚሉትን ካየን አንድ ሰው በእነዚህ በሽታ ሲጠቃ ምን ምን አይነት ምልክቶችን ሊያሳይ ይችላል የሚለውን ነገር ደግሞ እናያለን ማለት ነው። አንደኛው ፌስ ድሮፒንግ የምንለው ነው። እንግዲህ ፌስ ድሮፒንግ ማለት የፊት ላይ ፊታችን በጣም የማበጥ እድል ይኖረውና እንደገና ያ ያበጠው ነገር ደግሞ እንደዚህ የመንጠልጠል ትክክለኛ አይነት የፊት አቋም አለመኖር መንጠልጠል ማለት ነው። ሌላኛው ደግሞ አርም ዊክነስ ነው የሚሆነው ማለት ነው። ይህ ማለት ትከሻ በአንድ በኩል ሊሆን ይችላል፣ በሁለቱም በኩል ሊሆን ይችላል። የመስነፍ ምንም አይነት ስራ አለመስራት አይነት ምልክት ልናይ እንችላለን ማለት ነው። ሌላኛው ስፒች ዲፊካልቲስ ነው። ይሄ ማለት እንግዲህ ቃላቶችን በደንብ አድርጎ ለመናገር መቸገር ማለት ነው። እንግዲህ ሌላኛው እንግዲህ ታይም ቱ ኮል ነው። ታይም ቱ ኮል ማለት እንግዲህ ሌላኛው ምልክት ይህ ምልክት ካለ ቶሎ ብሎ ወደ ተቋም መሄድ ያስፈልጋል የሚለውን የሚተካ ቃል ነው እንግዲህ እና ሌሎችም ምልክቶች ሊኖሩ ይችላሉ። እነኚህ በዋናነት እንዳሉ ሆነው እንግዲህ ሌሎች የምናያቸው ምልክቶች ንቃተ ህሊና መቀነስ ሊሆን ይችላል፣ ራስን መሳት ሊሆን ይችላል፣ የሰውነት መንቀጥቀጥ፣ ሌሎችም ይኖራሉ ማለት ነው። እንግዲህ ከባድ ራስ ምታት፣ ጆሮ ላይ መጮህ ሊሆኑ ይችላሉ። እንግዲህ ከላይ ዋና ዋና የሚባሉ 4 ምልክቶችን ጠቅሼላችኋለሁ ማለት ነው። እንግዲህ እንደነዚህ አይነት ችግሮችን በምን አይነት ዘዴ ነው የምንለያቸው? እንግዲህ አንድ በዚህ የተጠቃ ሰው ወደ ጤና ተቋም ሲመጣ ሊለይባቸው የሚችሉ መንገዶች አንደኛው ሲቲ ስካን ነው የሚሆነው። ሌላኛው ደግሞ ኤምአርአይ ነው የሚሆነው ማለት ነው። ስለዚህ በተለይ ደግሞ ኢስኬሚክ ስትሮክ ከሆነ ኤምአርአይን በብዛት እንጠቀማለን ማለት ነው። እንግዲህ እነዚህን መሳሪያዎች ተጠቅመን የትኛው ስትሮክ እንደሆነ እንለያለን ማለት ነው። ከዚያም በኋላ እንግዲህ ምንድነው እንደነዚህ አይነት በሽታዎች እንዳይመጡብን በምን መንገድ መከላከል እንችላለን የሚለውን እኛ ኮንትሮል ልናደርጋቸው የምንችላቸው በእኛ ቁጥጥር ስር ሊውሉ የሚችሉ የመከላከያ መንገዶችን እናነሳለን ማለት ነው። አንደኛው ደም ግፊትን መታከም ያስፈልጋል ማለት ነው። ደም ግፊት ካለ እንዲሁም ደግሞ ጭንቀትን መቀነስ ያስፈልጋል። ወይም ደግሞ ደም ግፊት ከሌለ እንዳይመጣ መቆጣጠር ያስፈልጋል ማለት ነው። እንዲሁም ደግሞ የታዘዙ በሀኪም ትዕዛዝ የተሰጡ መድኃኒቶች ካሉ እነዛን በአግባቡ መውሰድ ያስፈልጋል ማለት ነው። ሌላኛው ኮሌስትሮልን መቆጣጠር ሊሆን ይችላል ማለት ነው። እንግዲህ ኮሌስትሮልን የምንቆጣጠረው አንድም የሰውነት ክብደትን በመቀነስ ነው። እንግዲህ በቀን ለ30 ደቂቃ ያህል ወክ በማድረግ ሊሆን ይችላል። ስፖርት ኤክሰርሳይዝ በማድረግ ሊሆን ይችላል። አመጋገባችንን በማስተካከል ሊሆን ይችላል ማለት ነው። እንዲሁም ደግሞ የሚረጉ ዘይቶች፣ ቅቤ፣ ፋት ያላቸው ወይም ደግሞ ነጭ ስጋ ያላቸውን ነገሮች ሙሉ በሙሉ በመቀነስ ኮሌስትሮላችንን ልናስተካክል እንችላለን ማለት ነው። ያልታከመ የስኳር ህመምን መቀነስም እንዲሁ አስፈላጊ ነገር ነው። እንግዲህ ያልታከመ የስኳር ህመምን እንዲሁ ደግሞ እሱንም መከላከል ያስፈልገናል ማለት ነው። በተለይም ደግሞ በሀኪም የተረጋገጡ ከሆኑ እንደ ሜትፎርሚን አይነት ኢንሱሊን አይነት መድኃኒት እየወሰድን ስኳራችንን ልንቆጣጠር እንችላለን ማለት ነው። እንዲሁም ደግሞ ላብራቶሪ ሄሞግሎቢን ኤዋንሲ እያሰራን ከ7 በታች መሆኑን እያየን እንዲሁም ደግሞ አመጋገባችንን በማስተካከል ስኳራችንንም ኮንትሮል ማድረግ እንችላለን ማለት ነው። ሌላው ሲጋራ ማጨስ ማቆም ያስፈልጋል። ምክንያቱም የደም ስር መቆጣትን ስለሚያመጣ እንዲሁም ደግሞ ኤክሰርሳይዝ ማድረግ ቢያንስ በሳምንት ለ3 ቀን ለ30 ደቂቃ ያህል ኤክሰርሳይዝ ማድረግ ያስፈልጋል ማለት ነው። አልኮልም ካለ አልኮልን ማቆም ያስፈልጋል ማለት ነው። በተለይ ደግሞ ለሴቶች ከ1% በላይ በታች ለወንዶች ደግሞ ከ2% በታች የሆነ የአልኮል መጠን ያስፈልጋል። ከዛ በላይ ከሆነ ግን ያው ሪስክ ስላለው ማለት ነው። እንግዲህ ሌላው እኛ ልንቆጣጠረው የማንችለው እንግዲህ ስትሮክ እንዲመጣ ሊያደርጋቸው የሚችሉ እኛ ልንቆጣጠረው
ልንጠራቸው የማንችላቸው ነገሮች እንግዲህ ምንድነው? አንደኛ እድሜ ከ85 ዓመት በላይ መሆን ነው። ከጾታም ደግሞ ወንዶችን በጣም ያጠቃል። እንዲሁም ደግሞ በዘር የመተላለፍ እድል አለው ማለት ነው። እንግዲህ ሌላኛው ደግሞ ጤነኛ አመጋገብ ማምጣት ነው። ካርቦሃይድሬት መቀነስ፣ ፋት መቀነስ፣ ጨው፣ ስኳር፣ አልኮል፣ ሲጋራ እነዚህን ነገሮች በሙሉ ማጥፋት ያስፈልጋል ማለት ነው። እንዲሁም ደግሞ ሌላ የውስጥ ደዌ በሽታ ካለ እነሱን በአግባቡ መታከም ያስፈልጋል ማለት ነው። እንግዲህ እስኬሚክ ስትሮክ ከሆነ እንግዲህ መድኃኒት የሚዋጥ መድኃኒት በመስጠት ላይክ አልቲፔዝ ሊሆን ይችላል፣ ቴሌክት ፕሌዝ ሊሆን ይችላል። እነዚህን አይነት መድኃኒቶችን እየሰጠን ልናስተካክለው እንችላለን። ነገር ግን በጣም እዚህ ጋር ትኩረት ማድረግ ያለብን ምንድነው? ይህ አይነት ምልክቶች በሚከሰቱበት ሰዓት ኢሚዲየትሊ ምንም አይነት ደቂቃ ሚነት ሳናጠፋ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። ምክንያቱም ምልክቱ በታየ ደቂቃ ወደ ሆስፒታል የምንደርስበት ሰዓት የመዳን እድላችንን እና ሪስኩን የመቀነስ እድላችን በዛ ነው የሚወሰነው ማለት ነው። ስለዚህ ቶሎ ቶሎ ወደ ጤና ተቋም መሄድ ያስፈልጋል ማለት ነው። እንግዲህ ሌላኛው የጓጎለ ደም ካለ ቀዶ ሕክምና ሊያስፈልግ ይችላል። ግፊት ካለ መቀነሻ መስጠት ሊሆን ይችላል። ኮሌስትሮል መቀነሻ መድኃኒት ሊሰጥ ይችላል። አስፕሪን ደምን ለማቅጠን ሊሰጥ ይችላል ማለት ነው። በተለይ ደግሞ ከጀርባ ያሉ ህመሞችን ማከም ይህ አይነት በሽታ እንዳይከሰት እጅጉን በጣም ይረዳናል ማለት ነው። ሌላው እንግዲህ ሄሞሮጂክ በደማ ቁጥር በጣም እያሳሰበ የሚሄድ ነገር ነው ማለት ነው። እና ግፊትን መቀነስ ዋነኛ ህክምና ነው ለሄሞሮጂክ ስትሮክ። እንዲሁም ደግሞ የፈሰሰውንና የጓጎለውን ደም ማውጣት በሰርጀሪ ሊያስፈልግ ይችላል ማለት ነው። እና ህክምናውን ማቆም ደግሞ በጭራሽ አይቻልም። ህክምናው ሁልጊዜ ቀጣይነት ያለው ነው ማለት ነው። እንግዲህ እነዚህን ካየን በኋላ በዋናነት እንግዲህ እነዚህ በሽታዎች ካሉ ደግሞ መድኃኒቱን ከመውሰድን ባሻገር የፊዚዮቴራፒ እና ስፒች ቴራፒ እጅጉን በጣም በጣም ወሳኝ የሆኑ ትሪትመንቶች ናቸው ማለት ነው። እነዚህን ነገሮች ሁልጊዜ በቤትም ሊሆን ይችላል ይሄ አይነት ሰርቪስ በሚገኝበትም ቦታ ሄዶ ህክምናውን ማግኘት ያስፈልጋል ማለት ነው። እና ጥሩ ውጤት ይኖራል እንደዚህ አይነት ክትትል ካደረግን ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። መልካም ጊዜ ይሁንላችሁ።